ሰላም ውድ ዩቲዩብ ቤተሰቦች እንዴት አላችሁ? ዛሬ ደግሞ ትራቭል ፕላን አለን። ትራቭል ወደ ሌላ ሀገር ልንሄድ ነው። የምታውቁ ከሆነ እዚህ ካናዳ ነው የምኖረው፣ ካናዳ ነው ያለሁት እና አሁን ደግሞ ዛሬ ስንት ሰዓት ቀረው መሰላችሁ? አቤት ፊልም። እሺ የሰማችሁ ነው። ፊልም ዳውንሎድ አድርግ እያሉኝ ነው። ፊልም እያየን ለመሄድ ነው ፕሌን ምናምን ነገር ብቻ። ይኸው ኢንፎርሜሽኑ ስንት ሰዓት ነበረ መሰላችሁ? መጀመሪያ 11 ሰዓት ነበረ፣ አሁን 7 ሰዓት ነው። 11 ሰዓት ነበረ በረራችን፣ ግን በበረዶ ምናምን ነገር ምክንያት ብሎ ምናምን ነገር ካንስል ዲሌይ ተደረገው አሁን 2 ሰዓት ከሌቱ 2 ሰዓት ማለትም በኢትዮጵያ ከሌቱ 8 ሰዓት ሆኗል። እና ለማንኛውም አሁን ተዘጋጅተናል። 7 ሰዓት መውጣት ነበረብን በመጀመሪያ ኖሮ ሰዓቱ፣ ግን አሁን ሰዓቱ ስለተቀየረ ያው ትንሽ ቆይተን ወደ 1 ሰዓት ነው ውጡ የሚለው ኤርፖርቱ፣ ግን እኛ ትንሽ ቆይተን ወደ 11-12 ሰዓት ላይ የምንወጣ ይሆናል። ብቻዬን ይመስላል። ይሄ ቪዲዮ በእርግጠኝነት ብዙ ፓርቲ ይኖረዋል። አሁን ገና ወደ አሜሪካ እየሄድን ነው። ይሄ የኤርፖርት ቭሎግ ነው። አሜሪካ ስንደርስ ደግሞ አሳያችኋለሁ። ከዚህ ቶሮንቶ ነው የምንሄደው። ቶሮንቶ እናርፍና ወደ አሜሪካ ነው የምንሄደው እና በቃ ወደ ኤርፖርት እንሂድ። ኤርፖርት ደርሰናል። ሁሉ ነገር አለ። አሁን ሰዓቱ 11 ሰዓት ከ15 ነው። ያ ፍላይታችን 2 ሰዓት ከ45 ነው። የተወሰነ ሰዓት ይቀረናል። አሁን ግን ሄደን ቼክ እናደርጋለን። እዚህ ሻንጣዎች እናስገባለን። ሻንጣዎቹን እናስገባለን። እዛ ጋር ሌላ ሻንጣ አለ። እነሱን ቼክን እናደርጋለን። ከዛ ቦርዲንግ ፓስ አግኝተናል። ኢትዮጵያ መጣንልሽ እና በቃ ወደ ቼክን እንሄድና እንደምታዩት ነው ደረስን። ሴኩሪቲ ምናምን ነገር አውላልቀን ምናምን ነገር ቼክ ተደረገን። እንደቀርጽ ነበር ግን በጣም ችኩለን ነበረ። 2 ሰዓት ይቀረናል። አሁን ለምን ችኩለን ራቀፍ የሆነ አስፈርቶ ምናምን ነገር አልቀረጽንም እና በቃ አሁን ፕሌን እየጠበቅን ነው። ግን አሁን ሰዓቱ 12 ይሆናል። ያ 1 ሰዓት ሊሆን ነው። ኦልሞስት 1 ሰዓት ሊሆን ነው እና በቃ ትንሽ ምግብ እንብላ ብለን ነው። ከነጋ ምንም አልበላንም እና በቃ አሁን ምግብ ልንበላ እየሄድን ነው። ምግብ በልተን ፕሌን ውስጥ ልንገባ ይሆናል። ጉዞ ወደ ኢትዮጵያ እና በቃ ጉዞ ወደ ኢትዮጵያ። ሰዎች ሁሉ በቃ እነ ዶክተር አብይ ይጠብቋል፣ እነ ብርሃኑ ላይ ይጠብቋል ማለት ነው። እኔ አላውቅም ነበር እነዚህ ስፔሻል ነው፣ ግን ስፔሻል ነው። ጉዞ ወደ ኢትዮጵያ እየሄድን ነው። እንደምታዩት ነው። የሚጠጣ ገዝተናል። ምግብም ይዛለች። ምንም ሳንዱች ምናምን ነገር ጠይቅናቸው የላቸውም። ከቲሞርተን የገዛ ነው። ቲሞርተን የካናዳ ፋስት ፉድ እንትን ነው። አሁን በቃ ሚስ አደርገዋለሁ፣ ግን በቃ ገዝተናል እና በቃ እየሄድን ነው። እንብላ እንጠጣ፣ ከዛ ወደ ፕሌኑ እዚህ ጋር በጣም የሚጮህ ድምፅ የቫኪዩም ነው እና በቃ 1 ሰዓት ተኩል ነው። ምንም መተኛት አልቻልኩም። በቃ እንደዛ ሆኖ አሁን ፕሌኑ ደረሰና ፕሌኑ ውስጥ ገባሁኝ። ከዛ በኋላ ደግሞ ፕሌን ውስጥ ፊልም እንኳን ላይ ቢገኝ ስል ኤርፎን መግዛት አለባችሁ ተባለ። በቃ ያለ ኤርፎን ማየትም አይቻልም። ስለዚህ በቃ በስልኬ ቅድም ያወረድኳቸው ፊልሞች ስለነበሩ ኮች ካርተር የሚል ፊልም እያየሁኝ ነበርኩኝ እላችኋለሁ። እንደምታየው ቶሮንቶ ኤርፖርት ደርሰናል። አሁን ወደ ሌላኛው ፍላይታችን እየሄድን ነው። ዝም ብለን በጊዜ ብንገባም ፕሌኑ አሁን አይሄድም። ዝም ብለን ነው እየገባን ያለ ነው። አሁን ገና ከጠዋቱ 8 ሰዓት ነው። ፕሌኑ የሚሄደው ገና 4 ሰዓት ነው ማታ። ማለትም በኢትዮጵያ አቆጣጠር ከጠዋቱ 2 ሰዓት እዚህ ደርሰናል። ማታ 10 ሰዓት ማታ ሳይሆን ያው ከክሳ በኋላ 10 ሰዓት ነው የሚሄደው ፕሌኑ። በቃ ዝም ብለን ሄደን ጌቱ ጋር ቁጭ ብለን እንጠብቅ ይሆናል። በዚህ ጋር ነው ፍላይት ዝም ብለን ወደዚህ ነው የምንሄደው። እዚህ ጋር ሰኖች ተከተለኝ ሄደ ነው። ብቻ ኤርፖርቱ በጣም ያምራል። የቶሮንቶ እንደምታዩት ነው። ይሄ እንደው ያለንበት ቦታ የኛልም አይደለም። በደንብ ስትሄዱ ብዙ የምታዩት እንትኖች አሉ። እዚህ ጋር ፍሬኖችም አሉ። ብቻ በቃ ወደ ጌታችንን ሄድና እዛ የምንገናኝ ይሆናል። ሰላም እንዴት ናችሁ? አሁን የአሜሪካው ጌት ደርሰናል። እዚህ ብትገቡ በጣም ብዙ ጥያቄ ነው የሚጠይቁት። ብታዩ ምን ትሰራላችሁ አሜሪካ? ምን ልታደርጉ ነው? የትራምፕ ነገር በቃ በጣም ጥብቅ ከማለቱ የተነሳ ነው መሰለኝ እንጂ ድሮ እንደዚህ ከነበረ ብቻ ግን
በጣም በቃ አዛ ነበሩ እንዳለ። ምን ትሰራላችሁ? እንዴት ትመጣላችሁ? እንዴት ለምንድን ነው እዚህ ሀገር የምትሄዱት? እንዴት ዘመድ ከሄዳችሁ ነው የምትመጡት? ጨቀጨቁና በስማ ብቻ ለማንኛውም አሁን ደርሰናል። የጠበቅን ነው ፕሌናችን ከመጣ በኋላ እዛ ጋር ነው የሆነው እና በቃ ከዛ ደብሮኝ ስለነበረ ኤርፖርቱን የዞርኩኝ አየሁኝ። ሽቶዎች ምናምን ነገር ስሞክር ነበረ። ከዛ እየዞርኩኝ ምናምን ነገር ምግብ ቤት ፍለጋ ጀመርኩኝ እና አሪፍ ምግቦች እንትኖች ነበሩ። የቶሮንቶ ኤርፖርታችን በጣም ትልቅ ነበረ። ቺፕሶች፣ ድሪንኮች ምናምን ነበሩ። ግን የሆነ የበርገር ቤት ቺክን በርገር ምናምን ነገር የሚሸጡ እንትኖች አግኝተን በቃ ከዛ እንገዛለን ብለን ከዛ ሄደን ቺክን በመሀል ማክዶናልድስም አይቼ ነበረ። በጣም ያበደ ነው። ትንሽ ላድርግበትና ታያላችሁ። አሁን ለውጡን መጀመሪያ ደረቅ የነበረውን በርገር እንደዚህ ያርጋችሁ ስትበሉ በቃ ያበረ ነው የሚሆነው። እሺ ደርሰናል በመጨረሻም። መጨረሻ ያያችሁ ስተኛ ነበረ። ከዛ በኋላ ተነሳሁኝ። በጣም ደክሞኝ ነበረ። ፕሌኑም በጣም ድጋሚ ድግሌ ተደርጎ ነበር። ባይሰው ግን መጣ። ከመጣ በኋላ ፕሌኑ ውስጥ ገባን። አጭር ነበረች። 2 ሰዓት ናት። ሳላስበው ደረሰች። ፊልም እያየሁኝ ሳልጨርስ ልክ ሲያርፉላ መጋረጃውን ዘግቼ ነበር እና ልክ ሲያርፉላ አልታወቀኝም። ንፋስ ጓጓ አድርገው መስሎኛል። ሲያርፍ ለካስ ስከፍት አርፈናል ምናምን ነገር ብቻ አሁን ደርሰናል። ቦርሳ እየጠበቀን ያለ ነው። እዛ ጋር እንደምታዩት ያው ቦርሳ እየጠበቀን ያለ ነው። ቦርሳ ከመጣ በኋላ ይዘን ኡበር ጠርተን ወደ ቤታችን ምን ይሆናል። ቤታችን ስንገባ ማሳያችሁናል። ቤታችን ይሄን ይመስላል። አያችሁት? አሁን በቃ ወደዚህ እንሂድ። ይሄን ይመስላል ቤቱ። እዚህ ጋር ኤሲ እንደምታዩት ነው። እዚህ ጋር ጫማ የሚቀመጥበት ከዚህ ጋር ሶፋ አለው። ሶፋው የሚዘረጋ ነው እንዳልጋ ይሆናል። እዚህ ጋር ኪችኑ አለ። እዚህ ጋር የምትበሉበት አለ። ይሄ ኪችኑ ነው። ኪችኑ ያምራል። ኦኬ ስናኮች አስቀምጦልናል። ሻይ ምናምን ነገር። ወደዚህ ደግሞ ስመጡ እዚህ ጋር ልብስ ማጠቢያ ነው። ከዛ እዚህ ጋር ወሽሩሙ አለ። ያምራል። አይበራም። ምንድን ነው? እሺ ቤቱ ይህን ይመስላል። ምንም አይልም። ሻምፖ ሞይስቸራይዘር አለ። ፎቶዎች እዚህ ጋር አሉ። ይህ ደግሞ የመጀመሪያ መኝታ ቤቱ ይህንን ይመስላል። እንደምታዩት ነው። ይህንን አክስቴ የምትወስደው ክፍል ነው። እዚህ ጋር ልብስ ማስቀመጫ አለ። እንትን ምስሩት ነው የተሳካለ። እዚህ ጋር አልጋው ይህን ይመስላል። በጣም እንትን ነው፣ ሃርድ ነው። ሁለተኛው ክፍል እዚህ ጋር አለ። ይሄኛው ክፍል የህፃናትም አለ፣ የእንተኛበት ነው። ከዛ ሌላ አልጋ አለ እዚህ ጋር። ያው እንደዛኛው ክፍል ነው። ይሄ የህፃናት ብቻ እንትን አለው እንጂ ይሄን ይመስላል።